ዕብራውያን ምዕራፍ 11 ከቁጥር 13 ጀምሮ እስከ ቁጥር 19 ድረስ በጌታ በኢየሱስ ክርስቶስ ስም አነባለው። የምንወደው የጌታም ቃል እንደዚህ ይላል። እነዚህ ሁሉ የተሰጠውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉት ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚያ የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘር በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ጌታ የተባረከ ይሁን። ባለፈው ሳምንት ላይ እንግዲህ የዕብራውያን 11ን በጣም በተከታታይ እያነሳነው ያለነው። አሁን ምዕራፍ 11 ላይ ነው ያለነው። ምዕራፍ 11 ደግሞ የእምነት አባቶች ብሎ የዚህ ደብዳቤ ጸሐፊ ለዕብራውያኑ ወይንም ለዚህ ደብዳቤ አንባቢያንና አድማጮች ለእምነታቸው ላመኑት ነገር እንደ ምሳሌ አድርገው በሩቅ አስቀምጠው እንዲመለከቷቸው እነዚህን የብሉይ ኪዳን የእምነት አባቶችን በጣም አስደናቂ በሆነ አይነት መንገድ ይመለከታቸዋል። የዚህ ደብዳቤ ጸሐፊ አንዳንዱን እንግዲህ ከዚህም በፊት አብረን እንዳየነው ከዚህ በፊት እንግዲህ ያየነው የመጀመሪያው ማንን ያየነው? አቤልን፣ ከዛ ሄኖክን፣ ከዛ ኖህን አይተናል። አሁን ደግሞ አብርሃም ጋር ነው ያለነው። በጣም አስገራሚ ነው ይሄ ደብዳቤ። ጸሐፊው በጣም የተባረከ ነው። በክርስቶስ መስቀል በኩል የብሉይ ኪዳን አባቶችን ሲመለከታቸው ምናልባት የነዛ የኦሪት እነዚህ ሰዎች ያሉበትን መጽሐፍ የጻፈልን ሙሴ ከነገረን ነገር ሁሉ በጣም ያለፈ ነገር የዚህ ደብዳቤ ጸሐፊ እየተመለከተ በመንፈስ ቅዱስ እርዳታ ለነዚህ አንባቢዎቹ አድማጮቹ ይጽፍላቸዋልና አባታችን አብርሃምንም በእንደዚህ አይነት መንገድ ነው የሚያቀርበው። ግን መሃል ላይ ቁጥር 13 አካባቢ ጀምሮ የሚያስቀምጠው ነገር ደግሞ ወጣ ይላል። አሁን አብርሃምን ብቻ ሳይሆን ከዚህ በፊት ያነሳቸውና ከዚህም በኋላ ደግሞ የሚያነሳቸው አሉ። እንደነ ሙሴ ሌሎችም ደግሞ ከዚህ በኋላ ደግሞ የሚነሱ አሉ። እነዛንም እነዚህንም በመካከል ቆሞ ነው ይህንን ቁጥር 13 ጀምሮ ያለውን የሚናገረው። ምንድነው የሚለው? ቁጥር 13 እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። አይ ቲንክ በጣም ጥንቃቄ የሚፈልግ ይመስለኛል። ይሄ ቁጥር ጥንቃቄ የሚፈልግ ይመስለኛል። እነዚህ ሁሉ ብሎ እንግዲህ የሚያስቀምጣቸው ቅድም የዘረዘርኳቸውን ነው። አሁን እኛ ያየናቸው ከዚህም በኋላ ደግሞ የምናስቀምጣቸው ናቸው። አሁን የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ ይላል። ሪሊ አሁን አብርሃም የተሰጠውን የተስፋ ቃል አላገኘም ወይ? እግዚአብሔር አብርሃምን ከከለዳውያን መንደር ሲጠራው ተባብለናል ባለፈው ሳምንት። ከባቢሎን እግዚአብሔር ጠርቶ ሲያስወጣው ከገባለት የተስፋ ቃሎች መካከል መጀመሪያ መሆን ያለበትን ወደ ኋላ አድርጎ ከኋላ ቢሆኑም ችግር የሌላቸውን ወደፊት አምጥቶ እግዚአብሔር ዘርግቶ ግን ለአብርሃም እኮ የተስፋ ቃሉን ሰጥቶታል። ለምሳሌ ከተስፋ ቃሎቹ መካከል እባርካለሁ፣ አበዛለሁ፣ ስምህን ገናና አደርገዋለሁ። እነዚህ የተስፋ ቃሎቹ አሁን እኮ እየተፈጸሙ ነው ያሉት። ልጅ እሰጥሃለሁ ነው። ያ በጣም በጉጉት 25 ዓመት ያክል ያስጠበቀው ጉዳይ ነው። ተቀብሏል። አብርሃም የተስፋ ቃሉን ተቀብሏል። የዚህ ደብዳቤ ጸሐፊ ግን ምን ይላቸዋል? እነዚህ ሁሉ የተሰጣቸውን የተስፋ ቃል ምን ባይሉም ሳያገኙ አሁን የተሰጠውን የተስፋ ቃል በጣም ጥንቃቄ ይፈልጋል ያልኳቸው ለዛ ነው። ኦፍ ኮርስ አብርሃም አላገኘም የምንለው አይደለም። አብርሃም አግኝቷል። ይስሐቅን ነበር እግዚአብሔር ልጅ እሰጥሃለሁ ነበር ያለው። እግዚአብሔር ልጅ ሰጥቶታል። አብርሃም ከእግዚአብሔር ልጅ ተቀብሏል። አንዱ የተሰጠው ተስፋ ምንድነው? ልጅ እሰጥሃለሁ ነው። አብርሃም እግዚአብሔርን ይጠብቅ የነበረው እስከ መቼ ነው? ልጁን እስኪቀበል ድረስ። እግዚአብሔር በዘፍጥረት ትረካ ከሄድን በሙሴ ናሬሽን ከሆነ እግዚአብሔር የተናገረውን የተስፋ ቃል ለአብርሃም ፈጽሟል። ልጅ እሰጥሃለሁ ብሎታል፣ ሰጥቶታል። እባርካለሁ ብሎታል፣ ባርኮታል። በቤቱ የተወለዱ 100 በላይ የሚሆኑ የተቆጠሩ ባሪያዎች ነበሩት። ሄዶ ተዋግቶ አገር ድል አድርጎ ሁሉ ይመለስ ነበር። አብርሃምን እግዚአብሔር የተስፋ ቃሉን አልሰጠውም? ሰጥቶታል። የዚህ ደብዳቤ ጸሐፊ ታዲያ ምን እያለን ነው?
እግዚአብሔር ለአብርሃም በዘፍጥረት ላይ ምዕራፍ 12 ላይ ሲጠራው የተናገረውን አልፈጸመም እያለን ነው? አብርሃም ምንም ሳያገኝ አንቀላፋ እያለን ነው? አይደለም። ተቀብሏል። የሚበልጥ ስላየ፣ የተሻለ ስላየ፣ የተቀበለውን አብርሃም ራሱ እንደ ጥላ ስለቆጠረ እንጂ እግዚአብሔር ከነዓንን እሰጣለሁ ብሎ ከነዓንን ሰጥቶታል። እግዚአብሔር በአገሬው ሰው መካከል የተከበረ ሰው አድርጎታል። እንደነ መልከ ጼዴቅ አይነት በጣም ታላላቅ የሆኑ ንጉስም ካህንም የሆኑ ሰዎች መጥተው ባርከውታል፣ መርቀውታል። እግዚአብሔር የገባውን በሙሉ ምንም ሳያጎድል ለአብርሃም ሰጥቶታል። አብርሃም ከእግዚአብሔር የተስፋ ቃል ሲቀበል አልፎ ስለተቀበለ ነው። የሚበልጥ አድርጎ ስለተቀበለ ነው። የአብርሃም ተስፋ ይስሐቅ ልጁ ይስሐቅ ጋር ስለማያበቃ ነው፣ ስለማይቆም ነው እንጂ እኔና እናንተ ብንሆን ጨርሰናል ብለን የምስጋና ፕሮግራም አዘጋጅተን በሰላም ነው የምናንቀላፋው። ይሄ ሰውዬስ ይስሐቅን ተቀብሎ በእጁ አልበቃኝም ይላል። የተሰጣቸውን የተስፋ ቃል አላገኙም። የተቀበሉትን እንደ ጥላ ስለቆጠሩ እንጂ አግኝተዋል። የዚህ ደብዳቤ ጸሐፊ በጣም በጥንቃቄ እንድንፈታት አድርጎ ስለጻፋት በጣም መጠንቀቅ ስላለባችሁ ክፍሏን ስታነቡ እንጂ አብርሃም አላገኘም ብለን ልንዘጋው የምንችለው ክፍል አይደለም። ራሱ የዚህ ደብዳቤ ጸሐፊ የሚቀጥሉት ቁጥሮች ላይ እግዚአብሔር ለአብርሃም ይስሐቅን ሰጠው ብሎ ይጽፍልናል። ቶታሊ አላገኘም አይደለም። አብርሃም ምንድን ነበር ይጠብቅ የነበረው ብለን ነው መጠየቅ ያለብን። የተሰጠውን የተስፋ ቃል እግዚአብሔር የሰጠውን ተቀብሎ ልጅ እግዚአብሔር ሰጥቶት በዚህ በኩል ዘርን አበዛለሁ፣ የምድር ሕዝቦች ሁሉ በዚህ ይባረካሉ፣ የብዙ ሕዝቦች አባት በዚህ ልጅ በኩል ትሆናለህ ብሎ እግዚአብሔር ተናግሮታል። ፈጽሞለታል፣ ሰጥቶታል ልጁን። የተቀበሉትን እንደ ጥላ ቆጥረው ገና የሚቀበሉትን ደግሞ እንደ አካል ይዘው ስላንቀላፉ ነው። የተስፋ ቃል የሚለው እግዚአብሔር ለመፈጸም ያወጀው ነገር ማለት ነው። እፈጽመዋለሁ ብሎ እግዚአብሔር ከአፉ ያወጣው የተስፋ ቃል ማለት አየር ላይ ያለ ምናብ አይደለም። የተስፋ ቃል የሚመሰረተው ተስፋ ሰጪው ላይ ነው። ተስፋው እውነተኝነቱ የሚመሰረተው ሰጪው ላይ፣ የሰጪው ማንነት ላይ ነው። ስለዚህ ሰዎቹ ሳይቀበሉ አንቀላፉ የተባለው የተቀበሉት ነገር አለ። እንቀበሏለን ያሉት በጣም የከበረና ታላቅ ነገር ከፊት አለ። ያንን እንቀበላለን ብለው ሳይቀበሉ እያዩት የሞቱት የተስፋ ቃል ሰጪው የታመነ ነው ብለው ነው። እግዚአብሔርን ስላመኑ ነው። አምነው ኖሩ አይደለም የሚለው፣ ሞቱም ነው የሚለው። አምኖ መሞት ለካ አለ። አሁን እኛ አምነን እየኖርን ነው። እነሱ አምነው ሞቱ። የተቀበልነውን ተስፋ የሰጠን የተስፋ ቃል ሰጪው ከሞት ባሻገር እንኳ በሚቀጥለው ዓለም ላይ የሰጠኝን ተስፋ ይፈጸማል ብሎ አመኑ። የተቀበሉት መሬት ላይ ቆመው ነው፣ የሚፈጸመው ለዘላለም ነው ብለው ነው ያመኑት። በእግዚአብሔር ማንነት ላይ ነው የተመሰረተው ተስፋው። እኔ በጣም አንድ ጴጥሮስ ከጻፈው ደብዳቤ ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ምናምን ትዝ ይላችኋል። ስለ ተስፋው የሚናገረው ምንድን ነው የሚለው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ተስፋ በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ተስፋው የማይጠፋ ነው፣ የማያልፍ ነው፣ እድፈት የሌለበት ነው። የማይጠፋ ነው፣ የማያልፍ ነው፣ እድፈት የሌለበት ነው። ሲን ፕሩፍ ነው፣ ዴዝ ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ጊዜ አያሰጋውም፣ ሞት አያሰጋውም። ተስፋውን ግን ምንድነው እውነተኛ ያደረገው? ኢየሱስ ክርስቶስ ከሙታን በመነሳቱ። የኢየሱስ ክርስቶስ ከሞት መነሳት የተስፋውን እርግጠኝነት አጽንቶታል እኛ እጅ ላይ። ተስፋው እውነት የሆነው ሰጪው እውነተኛ ስለሆነ ነው። እነዚህ ሰዎች አምነው መኖር አይደለም ሞቱለት። ትንፋሻቸው ቁርጥ ሲል ጣር ሲይዛቸው ሊሞቱ ሲሉ በበትራቸው ተደግፈው አቋም አልቀየሩም። እያመኑት ሞቱ። እንደዚህ ያዩት ምንድነው ያለን? ተሳለሙት ነው የሚለው አይደል? ተሳለሙት እኮ ይላል። ከሩቅ አይተው
ምን አይነት ጉልበት ነው እምነት የሚባል ነገር? እንደዚህ ቆመው ኢነርጂያቸው እድሜያቸው አልቋል፣ ጉልበታቸው አልቋል፣ የሚኖሩበትን ሲዝን እየዘጉ ነው። ከሩቅ ቆመው እንደዚህ አይተው ሰላም አሉት። እንደምትመጣ እርግጠኛ ነን፣ ስለ ኃጢአታችን እንደምትሞት ገብቶናል፣ ያለንበት መሬት እንደ መጻተኛ የምንኖረው አንተ መጥተህ ዘላለማዊ መንግስት እንደምትመሰርትና ወደዚያ እንደምታስገባን ገብቶናል፣ ሰላም። አምኖ መኖር የከበደው ስንት ሰው አለ? አምኖ ሞቱ እሚላል። መኖር ጨርሰዋል አምነው። ክብር ለኢየሱስ። እምነታቸው የተመሰከረበት መንገድ አለ። ምንድነው የሚለው? እምነታቸው የተመሰከረበትን መንገድ ሰላም አሉት ካለ በኋላ በዚህ ምድር ሲኖሩ አሁን የኔና እናንተ ነው። ይሄ በዚህ ምድር ስትኖሩ ማለት ነው። አሁን ይሄ ደብዳቤ ነው። ትረካ ቢሆን ኖሮ ወደዛ ወስደን አብርሃምን አድንቀን እንዘጋው ነበር። ደብዳቤ ከሆነ ግን በተነበበ ቁጥር ሁሉ ዛሬ ነው። ደብዳቤዎች አሁን ናቸው። አሁን ይኸውላችሁ በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና እምነታቸው የተመሰረተበት ተስፋ ሰጪው እግዚአብሔር አኗኗራቸውን ፍሬም አድርጎታል። ሰዎቹ መሬት ላይ ሲኖሩ ነው ተስፋ የሰጣቸው እግዚአብሔር ላይና የተሰጣቸው ተስፋ ላይ ልባቸው ስለተንጠለጠለ መሬት ላይ ሲኖሩ መጻተኛና እንግዶች። ላስቲክም ተናግሬያለሁ። ዲያስፖራ በገዛ አገራቸው እንግዳ። ለዚህ በጣም ጥሩ ምሳሌዎች ባይዘው እነዚህ የእምነት አባቶች ናቸው። እነዚህ የእምነት አባቶች ፊዚካሊ በአካል እኮ ነው የነበሩበትን አካባቢ ለቀውት የወጡት። በአካል አብርሃም በአካል ነው ከከለዳውያን መንደር ከኦሮት ወደ ከነዓን ሄደው። ሙሴ በአካል ነው ከፈርዖን ቤት ወደ ምድረ በዳ የተራመደው። አፌክሽኑን እዩት። እምነት ምን ያክል አፌክት እንዳረጋቸው አቲቲዩዳቸው፣ ቀጥሎ አኗኗር፣ አካሄድ፣ ፕራክቲካሊ የሚያደርጉትን ነገር ሁሉ አፌክት አድርጎታል። እንግዳና መጻተኛው ነው። እንግዳ ነኝ እኔ ብለህ ዘምረ እንግድነት አይታወቅም፣ በአኗኗር ነው የሚያስታውቀው። አንዳንድ ሰው እንግዳ ነኝ ብሎ እየዘመረ የጂ+20 መሰረት ወደ ታች ጥሎ ለመንቀል ሁሉ አይመች። ለንጥቀት እንድትመቹ ቀለል በሉ። በድንኳን የሚል ቃል አለ። ጎናችሁ ያለው ሰው እንግዳ ነህ በሉት። ነቅነቅ አድርጋችሁትና እንደ መጻተኛ ኑር በሉት። ይሄ ባይዘዌ አሁን እየነገርኳችሁ ያለሁት ክፍል የአንድ ሳንቲም ሁለት ገጽታ ነው። አማኝ ከሆንክና በተስፋ ሰጪውና በተስፋው ላይ ልብ ከተንጠለጠለ እንደ ባለ አገር መኖር አትችልም። እንደዛ አይነት ሰው ከሆንክ እንግድነት ዲፎልት ነው። ተስፋዬ ሰማያዊ ነው። የዘላለም አምላክ የሰጠው ዘላለማዊ ተስፋ ላይ ነው ያለሁት። እዚህ ምድር እንግዳ ነኝ የሚል እውነት ልብ ላይ ከተሰነቀረ መቼም አኗኗር የዚህን ምድር ሰዎች አይመስልም። ኃጢአት አይቀልም ማለት ነው። ባይዘው ያያቸው ሰው ከሩቅ እንደዚህ አይቷቸው እንግዳው አይደለም ክፍሉ የሚለው እንግዳና መጻተኛ መሆናቸው ነው ተገንዝበው ነበር። እነሱ አወቁ። አሁን ሰው ከሩቅ አይቶ አሁን ባይዘው አለባበሰን አይቶ እኮ ውጭ ሀገር ነበርክ እንዴ ሊሊ ይችላል ሰው። ኧረ እኔ እዚሁ ነኝ። አንተ ውስጥ ውጭ ሀገር የሚል ሳያቅ ሰው እንደዚህ ፊትን አይቶ እነሱስ አውቀዋል። እና እንደዚህ አይተ ስትነግረው አዎ ሀገሬ ሌላ ጋር ነው። ቆዳይነት ያጥንት ስትራክቸር አይታየ እምመለስልህ መልስ የሚያምረኝና እምወደውና ምጠላው ነገር አያስታውቅም። ሰው ሁሉ የሚበላውን ጥርግ አድርገው አይበሉ ይመርጣሉ። ተገንዝበው ነበርና እግዚአብሔር ለራሳችን እንድንረዳ ብርሃን ይስጠን። እውነቴን ነው የምልህ። አንተ ከገባህ ማሸነፍ ቀላል ነው። ከደጅ ወደ ውስጥ ነው የሚከብደው፣ ከውስጥ ወደ ውጭ ቀላል ነው። ውስጥ ይመንበት፣ ውስጥ አንደርስታንድ ያርግ እንጂ እንግዳ ነኝ የሚለውን እግዚአብሔር አንተ ልብ ላይ ካፈሰሰ ደጁ የፈለገውን ያክል ቢተራመስ አንተ እንደ እንግዳ ትኖራለህ። መጀመሪያ ይሄ ብርሃን አንተን ነው ድል ማድረግ ያለበት። ለዛ ነው ሰዎቹ እነሱ ስለገባቸው ሲሞቱለት ክብራቸው ነው።
ሲሞቱ እየሞቱ ለነሱ ለዚህ ጉዳይ መሞት ክብር ነው። ለምን ገብቷቸዋል። ካልገባስ ሰው እንዲያይል ነው የምፈልገው። ሰው ከሌለስ ሌላ ነህ። ሰው ከሌለ እቺ ማስኳን አውልቃ ቤቱ ስትሆን ሌላ ሰው ነው። ወደ ደጅ ስትወጣ ደግሞ ማስኳን ትቀይራታለህ። ከገባስ ማንም ባይኖርም ህዝብ መሃልም የትም አንድ ነህ። ሰዎቹ ተከብረውበት ያውቃሉ። በጣም ተከብረውበት ያውቃሉ። በጣም ተዋርደውበት ደግሞ ተገለውበትም ያውቃሉ። ለሁለቱም ተመሳሳይ ናቸው ሰዎቹ። ለምን እነሱ ገብቶ ተገነዘቡ ይላል። እንግዶችና መጻእክት እንደሆኑ ገባቸው እንጂ በእውነት ነው የምላችሁ። አሁን በሰዎቹ በነበሩበት ዘመንና ሁኔታ አንዳንዱን ነገር በእኔና በእናንተ አሁን እኔና እናንተ እዛ ዘመን ላይ ብንሆን ሰዎቹን ከመካከል አውጧቸውና እዩዋቸው እስቲ። ማን ነው የሚያመሰግናቸው? ማን ነው የሚከተላቸው? እንደ እብድ ነው የምንቆጥራቸው፣ እንደ እብድ። እንደውም ሌላ ጊዜ ወደፊት እንደርስበታል። በምድረ በዳ ተቀበዘበዙ ምናንም ይላል ባይዘው። ከምድረ በዳ አውጣኝ ወደ ለመለመ መስክ አድርሰኝ እያልን እኮ ነው የምንጸልየው እኛ። ሰዎቹ ከለመለመ መስክ ወጥተው ወደ ምድረ በዳ በአውሬ ተቦጫጨቁ ምናን እኮ ይላል። በዱር አደሩ ይላል። መትረፍ እየቻሉ ለመሞት ፈቃደኛ ሆኑ። ለምን ገብቶት ነው ሰውየው። ሰው ሲያየው ከንቱ ለምንም የማይጠቅም ኤው ተቅበዝባዥ ሆነ ይላል። ሰውየውስ ሰማያዊ ሀገር አለኝ ይላል። አይ አንተ ነህ ማመን ያለብህ። አንተ ውስጥ ነው ይሄ ብርሃን መብራት ያለበት። ይሄ እውነት አንተን ነው ማሸነፍ ያለበት። አሁን የዚህ ደብዳቤ ጸሐፊ የሚነግረን ተገንዝበው ነበር እነሱ ነው። አሁን ዓለሙ ገብቶታል አልገባውም they don't mind ለማስረዳት ይሞክራሉ። እነሱስ ገብቷቸዋል። ወንጌል አንሰብክም፣ ግጥም አድርገን ነው የምንሰብከው። እየሰበክንም ነው። ወደፊትስ ሌላ ምንም ስራ የለንም ከዚህ ውጪ። እኔም ብጠይቁኝ ከዚህ ውጪ ምንም ስራ የለኝም። ሰው ቢገባው ጥሩ ነው። ምን ጥያቄ ያለው? መግባትም አለበት፣ ግዴታ ነው። ከወንጌል ውጪ መዳኛ የለም። መጀመሪያስ እኔ ነኝ ማወቅ ያለብኝ፣ እኔ ነኝ መንበርከክ ያለብኝ ለዚህ እውነት። አንተን ተንበርከክ ማለት በፊት ክብር ለኢየሱስ ይሁን። እንደዚህ የሚሉት ሰዎች አለ የዚህ ደብዳቤ ጻፊ፣ እንዲህ የሚሉት ሰዎች የራሳቸው አገር እንዳላቸው ያሳያሉ አይደል የሚለው። እንደሚተባበቁ ምን ማለት አሁን አንተ አገር እየኖሩ እንግዳ ነኝ ሲሉ እንግዳ ነኝ ሲልህ ገና አገር አለው ማለት ነው ትላለህ። በድንኳን ቁጭ ብሎ እንዴ ምን ነው ተደላደል እንጂ እንዴ ተመቻች ስትለው አይ እሄዳለሁ ሲልህ የሚሄድበት አለው። በጣም ብዙ የሚሄድበት የለውም። ለዛ ነው ተደላድሎ የሚቀመጠው። እኛ የምንሄድበት አለ። አሜን በሏ። እኔ የሚሄድበት አለኝ፣ የምጠብቀው ሀገር አለኝ። መንገድ ላይ ነው ያለሁት። እየኖርኩ አይደለም፣ መንገድ ላይ ነኝ። የምኖረው እዛ ገብቼ ነው። መንገድ ላይ ሲሄድ ሊበርደኝ ይችላል። መንገድ ላይ ነኝ፣ እየሄድኩ ነው። እንቅፋት ሊመጣ መንገድ ላይ ነኝ። ዝናብ ሊዘንብብኝ መንገድ እየሄድኩ ነው። ቤቴ እገባለሁ። ቤት ስገባ ሁሉ ነገር ይስተካከላል። ሞቅ ብሎኝ ይቀመጣል። እግሬን ዘርግቼ ቤቴ ውስጥ እቀመጣለሁ። አገራችን በሰማይ ነው። ሌላ አገር እንዳላቸው የሚጠብቁት አገር እንዳላቸው ያስታውቃሉ። እንዲህ ስታየው ሰውየው ሌላ አገር እንዳለ ያስታውቃል። የት ነው ግን የምትሄደው? በጣም አገራችን 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 ትላለች። ሰማይ ስትሉ አንዳንድ ሰው ምን ሆነሃል ይላል። ያስከውን ይዘህ ይላል። ይሄ አሁን አርጅቶ የሚሄድ መሬት ምን ሆኖ የሚያዘው? አለን የጸና ከተማ፣ የማይናወጥ አገር ከፊታችን አለ። እግዚአብሔር የመሰረታት ከተማ፣ ስትራክቸሯ የማይናጋ በጉ ንጉስ የሆነበት አገር አለ ለዘላለም የምንኖርበት። ስለዚህ እንደ እንግዳ ነው የምንኖረው። እንደ እንግዳ ሕያጅ ነን። ቢሰድቡ ቢመርቁ ቢያጨበጭቡልህ ቢያዋርዱ ምንም አሁን ጳውሎስ በጣም ብትመርቀው እናንተ ጋር ልቆይ አይልህም። በጣም ብታዋርደው ሊገለጥ ካለው ክብር ጋር ነው የሚል አይቀየምህም። እኔም ማሳዳጅ ነበርኩ እና አንድ ቀን እንደኔ ትሆናለህ ጎን ለጎን እናመልካለን ብሎ ነው የሚሄደው እንጂ ከኔ አትብስም ነው የሚል ባይዘው። በጥፊ ስትለው እስጢፋኖስን በድንጋይ አስወግሬ ያለው እኔ ከኔ አትብስም ይላል። እና እኔን ካዳን አንተንም አንድ ቀን ያድንሃል።
ብሎ ትቶ ነው የሚሄድ። አያዝንብህም። በጣም ብታመሰግነው በወንጌል ጽናና ሰማይ እንገናኝ ነው የሚል። መደሰቻቸውን ጨርሰዋል፣ ማዘኛቸውንም ጨርሰዋል። ስለዚህ አይሞቁም አይበርዱም፣ እንትናቸውን ጠብቀው ነው የሚሄዱት። ሌላ አገር እንዳላቸው የራሳቸው የሆነ ሌላ አገር እንዳላቸው ያሳያሉ ነው ሰዎች። አገር አለን፣ የራሳችን የሆነ አገር አለን። አሁን ያለነው የት ነው? መንገድ ላይ ሰማይና ምድር ያልፋል። ዘላለማዊ የሆነው ክብር ከፊታችን። ነጭ የለ፣ ቢጫ የለ፣ ጥቁር የለ፣ ምን የለ። ሰማይ እኮ እሱ ጥቁሮች በዚህ ጋር ነጮች በዚህ ጋር የለም። አንድ አይነት ነው ሰማይ ስንሄድ። ጎናቸው አልሶ አገር አለን በሉት፣ እንሄዳለን በሉት። ክብር ለኢየሱስ ይሁን። አዎ እነዚህ ሰዎች በጣም ይገርማቸዋል። እነዚህ ሰዎች በጣም ብዙ እድል የነበራቸው ሰዎች ናቸው። ባይዘዌ እድል ያጡ ሰዎች የተሰበሰቡበት አይደለም ቸርች። በጣም ብዙ የተከፈተ በር የነበራቸው ሰዎች የራሳቸው በር ላይ ቆልፈው ቁልፉን ወዶች ወርውሮ የመጡ ሰዎች ናቸው። እንጃን እድል ያጣ ምንም እንደሱ አይደለም። ኦፍ ኮርስ መሬት ላይ ያለው እድል ከእድል ባይቆጠረም እድል ሰማይ ነው፣ ክብር ሰማይ ነው ያለው። እንጃን በር ያጣ እድል ያጣ ክብር የሌለው ምናምን አይደለም። እንደሱ አይደለም። ምንድነው የሚለን ቃሉ? እዚሁ ጋር እኮ አለ እኮ ትተው የወጡትን ሀገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። እንዴ ሙሴም ቢያስብ አብርሃም ቢያስብ ኤልሳ ሁለት ማረን ሊያረድ የሚለው እና 10 እኮ ትቶ እኮ ነው የወጣው። እንዴ ዘንድሮ የዛሬ 2800 ዓመት እኮ ነው 12 ማድበሬ 12 እስካቫተር ምናምን እኮ ማለት እኮ ነው። እንዴ ተቀላለ እንዴ ከከተማ እኮ ነው የሚያለማው። እንዴ ተሸላሚ አርሶ አደር እኮ ነው በዘመኑ ትቶ ወጥቶ መመለስ ቢያስቡ እድል ነበራቸው። ባኬ ኤልያስ የሚሉ ሰውዬ በጣም አስጨንቆኛል፣ እሳት ይውረድ እያለ አገር እየፈጀ እንትን እያለ በዛ ላይ ደግሞ እየተንቀጠቀጥኩ ነው መከተለው። ባኬ ወደ አባቴ ቤት ልሂድ ቢል እንዴ ሳፋጥ የሚባል አባት ነበሩ። የሳፋጥ ልጅ አይደለም የሚባል እሱ ሳፋጥ ነው ስሙ። የአብ ሚሆላው ሰው የሳፋጥ ልጅ ኤልሳ፣ ያኛው የናሚሴ ልጅ ነው እዩ። እንዴ እኔ አባቴ ቤት ልመለስ ቢል እኮ 10 ጥማድ አለ የሚጠብቀው። መመለስ ቢፈልጉ ወደ አገራቸው ሙሴ በቃኝ እኔ እግዚአብሔርን ትቼዋለሁ፣ ፈርዖን ሆይ ወደ አንተ መጥቻለሁ ነበረ እድል። አብርሃም ሁሉም ነበራቸው። ወደ አገራቸው ቢመለሱ እድል ነበራቸው። ለምንድን ነው ያልተመለሱት? ቁጥር 15 አሁን ወደዚህ የመመለስ እድል በጣም እኮ ነው የሚገርመው እኮ መጽሐፍ ቅዱስ አምነህና ወደህ የምትከተለው እምነት ነው ክርስትና። ወድጄው ተነክቼ እሰይ እንኳን ያንተ ሆንኩ። በእውነት በፍቅሩ ሲነካ እኮ ነው ዝርክርክ የምትለው መሰብሰብ የሚያቀትህ ክብርህን የምትጠለው እኮ ስትወደው ነው። እና እድል ነበራቸው። መመለስ ከፈለጋችሁ አላቸው አንመለስም። መመለስ ከፈለጋችሁ ይሄው ትችላላችሁ። አንመለስም። ለምን ደግሞ አይመለሱት? ቁጥር 16 አሁን ግን ከዚህ የሚበልጠውን ሰማያዊ አገር እነማን ናቸው? ሰማያዊ አገር የሚናፍቁት የብሉይ ኪዳን አባቶች። አዲስ ኪዳን ላይ ያለ ነው እኛ እኮ አይደለንም። የብሉይ ኪዳን አባቶች እነ አብርሃም እነ ሙሴ እነዛ ብሉይ ኪዳን ኢየሱስ ክርስቶስ ገና አልመጣ። ገና ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ላይ አልሞተ። ወንጌል ገና አልተሰበከ። በድንግዝግዝ በጨለማ በጣም ብለርድ እያደረገባቸው የሚኖሩት አባቶቻችን ከዚህ የሚበልጠውን ሰማያዊ አገር ይናፍቁ ነበር። እግዚአብሔር ብርሃን ይስጠን። በእውነት ነው የምነግራችሁ፣ ዓለምን ለመናቅ ያኛውን ማየት ይጠይቃል። ናቀው ተብለ አትንቀውም። ያኛውን ካየውስ ኢንስታንትሊ ትንቀዋል። ኢንስታንትሊ እግዚአብሔር በመገለጥ ልባችንን ያሸንፈው። ብርቅ አይሆንብህም ምንም ነገር። ንጽጽር ነው አይደል? የተነጻጸረው ያሉበት ሀገር አለ፣ የሚናፍቁት ሀገር አለ። አነጻጽሩት። መመለስ ቢፈልግ 10 ጥማድ በሬ፣ መመለስ ቢፈልግ የተከበረ ስም፣ መመለስ ቢፈልግ የአባቶቹ የእናቶቹ፣ ያኛውስ ሰማያዊ ሀገር። ለምንድን ነው ያልተመለሱት? የሚበልጥ ሰማያዊ አገር ይናፍቃሉ። ክርስትና ተስፋው አንድ ነው። የሚመለስ ጌታ አለ፣
ከሰማይ የምትወርድ አዲሲቱ ከተማ አለች። ብዙ ተስፋ የለንም። ይሄ ነው ተስፋችን። አብርሃምን እዩት፣ አባቶቻችንን እዩዋቸው። እነ አቤል፣ እነ ሄኖክ፣ እነ ኖህ ከአብርሃም በፊት እነዚህ ሁሉ የተባሉት እነሱ ናቸው። ተስፋ አድርገው የሚጠባበቁት አገር ነበራቸው። እነ ኖህ ተስፋ አድርገው የሚጠባበቀው አገር አለ። የጠፋ ዓለም አለ። አዎ ከዛ ደግሞ እንደገና የተከፈተለት አዲስ ዓለም አለ። እሱና አብረውት የዳኑ 8 ሰዎች ማለት ነው። እሱ አልነበረም ተስፋው። ኖህ ሌላ ተስፋ አለው። ኢቭን ከጥፋት ውሃ በኋላ ከተረፈ በኋላ ሌላ ተስፋ አለው። ተስፋዬ ጋር ደረስኩ አይደለም ያለ ሌላ ተስፋ አለው። አቤል እግዚአብሔር መስዋዕትን ተቀብያለሁ አለው። አዎ በቃ ጨርሻለሁ አላለም። ሌላ ተስፋ አለው። ሄኖክ ሌላ ተስፋ አለው። አብርሃም ሌላ ተስፋ አለው። ሰማያዊ አገር ብሉይ ኪዳን ከክርስቶስ የመስቀል ሞት በፊት የነበሩት አባቶቻችን፣ ከክርስቶስ የመስቀል በኋላ ያለን እኛ ሁላችን የምንጠብቀው አንድ ተስፋ ነው ያለን። ሁለት ተስፋ የለም። የብሉይና የአዲስ የሚባል ተስፋ የለም። እነሱም ከሩቅ ሆኖ የተሳለሙት፣ እኛም ደግሞ እዚህ ጋር ቆመን የምንጠባበቀው አንድ ተስፋ ነው ያለን። አንድ ነው። መጽሐፍ ቅዱሳችን ላይ ሁለት ተስፋ የለም። the whole scripture ሲስተማቲካሊ እናንተ ብትሰሩት አንድ ተስፋ ነው ያለው። ይሄው ሰበሰባቸው። ይሄ ሰውዬ እግዚአብሔር ይባርከው፣ ሰበሰባቸው። በቃ የሚበልጠውን ሰማያዊ አገር ይናፈቃሉ። ሰማያዊ ማለት ምድራዊ አይደለም ማለት ነው። ከማቴሪያል ጋር የተያያዘ አይደለም። ቁሳቁስ አይደለም። በረከት እምንናፈቀው ቁሳቁስ አይደለም። ኦፍ ኮርስ እግዚአብሔር ለዘላለም ሕይወት የታመነ አምላክ መሬት ላይ የምትበላና የምትጠጣውን በፍጹም ለዘላለም አምነው ለ70 ዓመት አታማው። በፍጹም እግዚአብሔር ካስራበህ ዘዳግም 8ን ሄደ ማንበብ ነው። አስራብኩህ አለ። ለምን? እመመግበኔ እንደሆንኩ እንድታቅ። ጠኔ ሲይዝ አይደለም ማለት ተንበርከከ ምን ልታስተምረኝ ነው? አስላስተምረህ ነው አላስ እየመራቸው ታውቃለህ፣ እንዲርባቸው አረገ ብሎ እስራኤል። ሙሴ ግን ምናምን ሲሉ እኔ አይደለሁም ውጡ ያልኳችሁ እኔ ነኝ፣ እግዚአብሔር ነው። የወጣችሁት እኔም ብላችሁ ነው፣ እግዚአብሔርን ብላችሁ ነው። እየመራ ያለው ማን ነው? እግዚአብሔር ነው። ታዲያ ለምንድን ነው የሚያስረበን ሲሉ፣ እግዚአብሔር ለምንድን ነው የምታስረበን ሲል፣ እመመግብ እኔ ብቻ እንደሆንኩ እንድታውቁ። ለምንድን ነው ያስራበን? የሚመግባችሁ እግዚአብሔር ብቻ እንደሆነ እንድታውቁ ሲሉ፣ አሜን ሲሉ መና ዱብ ሌሰን ነው። ቢሰጥ ጥሩ ነው፣ ባይሰጥስ? በቃ አልሰጠህማ። ቢመጣ ጥሩ ነው፣ ባይመጣስ ይቅር በዛው። አንድ ተስፋ አለን፣ እማንደራደርበት ሰማያዊ አገር አለ። እውነቴን ነው የምነግራችሁ። ስራችሁን ስለምትሰሩ፣ ኑሯችሁን ስለምትኖሩ ምንም ነገር አይጎልባችሁም፣ ጥርጥር የለውም። የምትሰሩትን ደግሞ እግዚአብሔር ይባርከዋል። መሬት ላይ ግን ምንም ነገር ቢሆንልህ ተሳክቶልሃል ማለት አይደለም። ስኬት ሰማይ ነው። መንፈሳዊ መሆንህ ነው ስኬት። ያንን ዘላለማዊ ተስፋ ላይ አይንህን መትከልህ፣ ልብን እዛ ላይ ተክለህ አኗኗርህ እንደ መጻተኛ መሆን። የክርስቲያን ስኬቱ እሱ ነው። አኗኗሩ ክርስቶስን ሲመስል ተሳክቶልሃል። እግዚአብሔር ልክ ነህ የሚልህ ከሆነ ሰውዬ አንጻር አይደል፣ ከልጁ አንጻር ነው። ኢየሱስን ስትመስልለት እግዚአብሔር አዋጥቶኛል፣ ተሳክቶልኛል፣ ኢንቨስትመንቴን መልሶልኛል ይላል። ሰማያዊ ሀገር የሚናፍቅ አለ ሀገር በሰማይ የሚል እስቲ አሜን በሏ። ቸርችን ያለ ነው በቃ ይናፍቁ ነበር። ከዛ የመጨረሻ ምንድን ነው የሚለው? እቺ ልንገራችሁ ቁጥር 16 ላይ ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም ይልና ከተማን አዘጋጅቶላቸዋልና አገር ጥለው ወጥተው ክብራቸውን ትተው ወጥተው ኮምፈርታብል የሆነውን ኤሪያ ለቀውለት ወጥተው በእንደዚህ አይነት መንገድ እየተንከራተቱ ሲከተሉት እግዚአብሔር እንደናንተ አይነት ጥሩ ሰው የለም ብሎ እግዚአብሔር ዞር አላለም። አንደኛ ትልቅ ክብር እግዚአብሔር የሰጣቸው አምላካቸው ነኝ አለ። እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። እኛ እምናሳፍር ነን ታውቃለህ። እምናሳፍር እግዚአብሔርን የበደልን በኃጢአት ምክንያት የተባረረን ሰዎች ነን። አሳፋሪዎች እኮ ነን። እነዚህ ሰዎች ሲስተሙን ገንጥለውት እግዚአብሔርን አምነው ለሱ ብለው ምድረ በዳ ላይ ሲንከራተቱ እግዚአብሔር እንደዚህ ያለ አምላካቸው ተብዬ ልጠራ አላፍርም። በዓለም ሁሉ ፊት እግዚአብሔር አምላካቸው ነኝ አለ። አምላካቸው ነኝ ማለቱ በቂ ነው።
መጽሐፍ ግን እንደዚህ ይላል፣ አምላካቸው ተብሎ ሊጠራ አላፈረም ብቻ አይደለም የሚለው ከተማን አዘጋጅቶላቸዋል። ሰርተው የሚገቡበት አይደለም አዘጋጀ ነው የሚለው። እስቲ አሜን በሏ። ወደ አባቴ እሄዳለሁ አይደል ጌታ ኢየሱስ ክርስቶስ፣ ስፍራን አዘጋጅላችኋለሁ፣ ተመልሼ እመጣለሁ፣ ለዘላለም ከእኔ ጋር እንድትሆኑ መጥቼ እወስዳችኋለሁ። አምላካችን ነው፣ አምላካችን ነው። ይሄ ተስፋ የታመነ ነው። ይዋቸው ብሉይ ኪዳን ሆነው ዮሐንስ 14 ነው የሚኖሩት። እግዚአብሔር ከተማው አዘጋጅቶልናል ይላሉ። ታውቃለህ፣ ቀና ብለው እግዚአብሔር ከተማ አዘጋጅቶልኛል እና ተመልሶ ይመጣል ይወስደኛል። እዚህ ነዋሪ አይደለሁም። ሞት በትክክሉ የሚጠቀመው ቃል አለ። በትክክሉ ሞት የሚለው መሬት ላይ ያለውን ሞት ነው። ሜታፎሪካሊ ግን ፊግራቲቭሊና ሜታፎሪካሊ የሚያስቀምጠው ነገር ከኃጢአት መለየት ከዚህ ዓለም መውጣት የሚለው ነው የሚያስቀምጠው። ሞቱ የሚለው ማለት ነው። ሞቱ የሚለው ዝም ብለው ሞቱ ብቻ አይደለም፣ ከዚህ ዓለም ዲፓርት አደረጉ ማለት ነው። ከዚህ ዓለም ተለዩ ማለት ወደ መኖሪያቸው ሄዱ ማለት ነው። መኖር እንዳይመስል መሞት ክብር ነው እዚህ ህይወት ላይ መሻገሪያ። እስቲ አሜን በሏ። ሞትን ውልቅልቁን አወጡት። ብሉይ ኪዳን ላይ ሆነው ሲሞቱ ከዚህ ዓለም እየሄድን ነው። ወዴት? ወደ አገራችን። አንተ እኛ ራሱ ገና እኮ የምንጠብቀው ከተማ እኮ ነው። ከሺህ ዓመታት በፊት ቆመው እንደዚህ አይተውት ሞት ሲመጣ አሻግረኛ ሞትን አሻግሬ አሉት። ስም መሻገሬ መሄጄ። እስቲ አሜን በሉ። እግዚአብሔር አምላካቸው ነኝ ብቻ አይደለም ያለው፣ ከተማን አዘጋጅቼላችኋለሁ። ልክ ሲሞቱ ዌልካም ሆም። አየህ እግዚአብሔር ከተማ እንዳዘጋጀልህ ሲገባ መንገድ ላይ እንቅፋት ቢመታ፣ ለሰው የተወረወረ ነገር ቢያገኝህ ቆመህ አትጣላ። እንዴት ተመጣ አትልም። ቶሎ ቶሎ ነው መሄድ ያለብህ። መንገድ ላይ ቶሎ ቶሎ ሂዱ። ምን ማለቴ ነው? እንዳደክሙ በየመንገዱ ኢንጌጅ አታርጉ። ከየሰው ጋር ከየሲስተሙ ጋር ከየጉዳዩ ጋር እየተጋባችሁ አትኑሩ። መንገድ ላይ ነህ። ቢረጭ መንገድ ላይ እየሄድክ እያለ ሰው እንዲህ ሲረጭ ቢረጭ ቆማ አትጨቃጨቅ። ቤት ስገባ ልብሱን እቀይረዋለሁ ብለህ አትጣሉ። አትጋቡም። መንገድ ላይ አታግቡ አይደለም ያልኩት፣ እሱን አይደለም ያልኩ ያለሁት። ግን ይሄ ከሲስተም ጋር ከሁኔታ ጋር ከኃጢአት ጋር ከአመጽ ጋር አትጠላለፉ። እየሄዳችሁን ያላችሁት እንዳትዘናጉ። በየመንገዱ ያለ ብልጭ የሚል ነገር የህይወት መብራታ አይደለም። የህይወት መብራታ ከፊት ነው ያለው። እግዚአብሔር ከተማ አዘጋጅቶልኛል እና ይሄኛው ለመልቀቅ አይከብድህም። ሰው የሚጓጓለት ነገር አያጓጓህም። ሰው የሚጋደልለት አትጋደልም። ለምን? የሚበልጥ ከተማ በሰማይ አለ። ያኛውን ካላየህ ነው እዚህ ጋር በጣም የምትጋደለው ይመስላችኋል አንዳንዶች። አረኛ እንደዛ አይደለንም። አገራችን በሰማይ ነው። ከዛ የሚመጣ የምንጠብቀው መሲህ አለ። ኢየሱስ ከሰማይ ይወርዳል፣ በቅርብ ይመጣል። በእውነት አያጓጓንም። መሬት ቤተ መንግስት ወስዶ ቢያስቀምጡን ጠርዝ ላይ ነው የምንቀመጠው። ፓላስ ነው ብራዘር ዘርጋር አረ ጠርዝ ላይ ለምን? የሚበልጥ አለ። መሬት ላይ ቦርቅ የተንቆጣቆጠ ቦታ ብትገባ ከሰማይ ክብር ጋር አይነጻጸርም። የተዋረደ ነው፣ የተዋረደ ነው። ሞት የተሸከመ ነው። አያጓጓንም። የሚያጓጓን ሰማይ፣ የምንጠብቀው መሲያችን ኢየሱስ የሚገዛበት ዓለም፣ ጨለማም ኃጢአትም ክፋትም የሌለበት ሰይጣን የማይኖርበት ዘላለማዊ እረፍት፣ እውነተኛ ደስታ ያለበት እውነተኛ ዘላለማዊ አገር ከፊታችን አለ። እንጠብቀዋለን። እግዚአብሔር ያስገባናል። ይሄ ነው ክርስቲያን ተስፋው። ሌላ ተስፋ የለንም።